ኢየሱስ የነፍስም የሥጋም ፈውስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ይህን ቪዲዮ የምትከታተሉ በዓለም ዙሪያ ያላችሁ ሰዎች ከጎንደር ከተማ ሆኜ አንድ መልእክት አስተላልፋለሁ። በጌታ በኢየሱስ ያላመናችሁ፣ ወደ ልባችሁ ኢየሱስን ያላስገባችሁ፣ ዘመኑ ሊፈጸም ዘመኑ ሊቋጭ ምድር ልትጠፋ ተቃርባለች። በክርስቶስ ኢየሱስ ያመኑ ሁሉ የዘላለም ሕይወት አላቸው። ወደ መንግሥተ ሰማያት ይገባሉ፣ ከጌታ ጋር ለዘላለም ይኖራሉ። በልጁ የማያምን ግን መጽሐፍ እንደሚል ተፈርዶበታል ይላል። ስለዚህ ይህን ቪዲዮ በሰሜንም በደቡብም በምስራቅም በምዕራብም ሆናችሁ የምትከታተሉ ስለናንተ ኃጢአት ሲል በቀራንዮ መስቀል ላይ የተሰቀለ ጌታችን ኢየሱስ ክርስቶስ የሞተ በሶስተኛው ቀን ከሙታን የተነሳ ጌታ አዳኝና ጌታ ነው። እሱ ብቻ መንገድ ነው። ኢየሱስ በምድር ላይ ያለ እንዲህ ብሎ ተናገረ፣ እኔ እውነትም ሕይወትም መንገድም ነኝ አለ። በእኔ በቀር ወደ አብ የሚመጣ የሚሄድ የለም አለ። መንገዱ ኢየሱስ ብቻ ነው። ሕይወት ኢየሱስ ብቻ ነው። እውነት ኢየሱስ ብቻ ነው። ስለዚህ ይህን ድምፅ ምሰሙ ሁላችሁም አስተውሉ። ጌታ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው። መጽሐፋችን ዮሐንስ 3:16 ላይ ሲናገር እንደዚህ ይላል፣ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ኢየሱስ ይወዳቸዋል። በኢየሱስ እመኑ፣ በወንጌል እመኑ፣ ንስሐ ግቡ። ኢየሱስ የነፍስም የሥጋም ፈውስ ነው። ተባረኩ።